ሚስጥሩ ያለው እዚህ ጋር ነው ማለት ነው። ስለዚህ እሷን አንድ ጊዜ ክሊክ አድርጋችሁ ትከፍቱ። ቤተሰቦች እንደምን አላችሁ? እንግዲህ በፖፖ ስራ ላይ እጅግ በጣም ከፍተኛ ብር እየተሰራ እንደሆነ ሁላችን እናውቃለን። ነገር ግን በተለይ እየሰራን ያለን እህት ወንድሞች 100,000 የሞላ ፖይንታችንን ወደ ዶላር መቀየር እንደምንችል እናውቃለን። ነገር ግን ወደ ኮይን ቀይረን ደግሞ ወደዚህ ወደ ኋላ መልሰን መጠቀም ስንፈልግ በአብዛኛው ፕላትፎርሙ ላይ ከፍተኛ የሆነ ለጀማሪዎች የሚቆርጥብን ኮይን አለ። ለምሳሌ አዳዲስ ጀማሪዎች ወይም ጀማሪ ኤጀንቶች እንደሆነ 92,000 ሊያደርግብን ይችላል ወይም 90,000 ያደርግብናል ማለት ነው 100,000 ፖይንታችን ወደ ኮይን ኤክስቼንጅ ስናደርገው። ስለዚህ ለዚህ አሪፍ መፍትሄ ከ97,000 በላይ አድርጎ እንዲሰጠን አንድ አሪፍ መፍትሄ ጠቁማቸዋለሁኝ። አጭር ቪዲዮ ናት። ከ3 እስከ 4 ቢበዛ 5 ደቂቃ ብትሆናት እሷን በአጭሩ አዳምጣችሁ ወይም ደግሞ አይታችሁ ኤክስቼንጅ ማድረግ ትችላላችሁ። በጣም ቀላል ነው። ተከተሉኝ። ያው እንግዲህ ኤጀንት ቅመም ላይ ታቁኛላችሁ። አጫጭርና በጣም አስፈላጊ የሆኑ መረጃዎችን እዚህ ላይ አደርግላችኋለሁ። እናንተ ሰብስክራይብ አድርጋችሁ ሁሉ ጊዜ ሲያስፈልጋችሁ ገባ እያላችሁ በቀላሉ መረዳት ትችላላችሁ። አሁን ወደ አፕሊኬሽኑ ወስዳችኋለሁ። ቀጥታ ተከታተሉኝ። አሁን እንደምትመለከቱት እዚህ አፕሊኬሽኑን ከፍቻለሁ ማለት ነው። እንደዚህ በፕሮፋይል ስር ከፕሮፋይል ዝቅ ብሎ ኮይን እና ፖይንት አለ ማለት ነው። አሁን ዳይሬክትሊ ምን አደርጋለሁኝ? ፖይንታችን ከመግባታችን በፊት ኮይን ትሬዲንግ ውስጥ እንገባለን። እዚህ ጋር ኮይን ትሬዲንግ ነው የምንገባው መጀመሪያ ማለት ነው። ኮይናችን ወይም ፖይንታችን ጋር ከመሄዳችን በፊት ኮይን ትሬዲንግ ውስጥ ነው የምንገባው። ያው እዚህ ጋር በክብ እንዳመለከትኩት እዚህ ኮይን ትሬዲንግ የሚባል ሳይት አለ። ያ ማለት ኮይን ሪዘርቭ ማስቀመጫችን ማለት ነው። ዳይሬክትሊ በቀጥታ የምናስቀምጥበት ኮይን አካውንት ሲሆን ኮይን ትሬዲንግ ደግሞ እየቀነስን ወይ ልንሸጥ እንችላለን ወይ ደግሞ ስንጠቀም ከዛ እየቀነስን የምናስቀምጥበት ይሄ በክብ ወይም በቀስት ያመለከትኩት ቦታ ነው ማለት ነው። እሱን ክሊክ አድርገን እንከፍተዋለን። እሱን ከከፈትን በኋላ ይሄ ኮይን ትሬዲንግ ያሳየናል ማለት ለምሳሌ እዚህ ውስጥ አሁን 500,757 ኮይን ያሳየ። ይሄ ኮይን ነው ፖይንት አይደለም። ስለዚህ እዚህ ጋር አንድ ሚስጥር ነግራችኋለሁ ማለት ሚስጥሩን በደንብ ተከታተሉኝ። ሚስጥሩን ካወቃችሁ አትበሉም፣ ኮይናችሁ አይቀንስም ማለት ነው። 98,000 የሚያደርግባችሁ ማለት ነው 92,000 የሚያደርግባችሁን የኮይን መጠን 97,000 እና ከዛ በላይ አድርጋችሁ መጠቀም ትችላላችሁ ማለት ነው። ስለዚህ አሁን በምን መልኩ ነው እሱን የምንጠቀመው ማለት ነው። አሁን ቀጥታ እዚህ ጋር ቶፕ አፕ የሚለውን እንነካለን ማለት እዚህ ጋር ቶፕ አፕ የሚለውን ትነካላችሁ። ተግባባን አይደለ? ያ ኮይንን ለማሳየት ነው። እዚህ ጋር ቶፕ አፕ የሚለውን ሁለተኛ ያውላችሁ እዚህ ጋር ቶፕ አፕ የምትለዋን አመልክቼላችኋለሁ። እሱን ስትነኩ የሚመጣላችሁ ነገር አለ። ለምሳሌ እሱን ቶፕ አፕ የሚለውን ከፈትኩት ማለት ነው። ከከፈትኩት በኋላ እኔ ምናልባት እዚህ ላይ ባይንድ አድርጌው እንደዚህ ሊመጣልን ይችላል። ይህ የመጣልን አሁን እዚህ ጋር ምን ታያላችሁ? USDT የምትል እዚህ ለብቻ በአረንጓዴ ጽሑፍ ያለች መልእክት ታገኛላችሁ ማለት ነው። በክብ አድርጌ ቀስት አሳይቻችኋለሁ። እሷን አንድ ጊዜ ተነኳታለሁ። ሚስጥሩ ያለው እዚህ ጋር ነው። ሚስጥሩ ያለው እዚህ ጋር ነው ማለት ነው። ስለዚህ እሷን አንድ ጊዜ ክሊክ አድርጋችሁ ትከፍቱ ምን ይመጣላችኋል? እዚህ ጋር ይኸውላችሁ ኮፒ የሚል ነገር አለ። ኮፒ እንድናደርገው እዚህ ጋር አድራሻውን ወይም ደግሞ የአግሪመንት ሊንኩን ይሰጣናል። ልብ ብላችሁ ስሙ። በግልጽ ነው የምነግራችሁ። ይሄ የአግሪመንት የዚህ የዩኤስዲቲ አካውንት መክፈት ምናምን አለ። አግሪመንት እዚሁ ላይ ሊንክ ነው የሚሰጠን። ተግባባን? አሁን ለዚህ ለምንፈጽመው ትራንዛክሽን አጭር አግሪመንት መውሰጃ ነው ማለት ነው። ስለዚህ አሁን እሱን ኮፒ አልኩት። ይሄው እንደምታዩት ኮፓይድ ብሎኛል። ኮፓይድ ካለ በኋላ ምንድነው የምናደርገው? ባክ ብለን እንመለሳለን። ተግባባን? ባክ ብለን ስንመለስ ወዴት ይወስደናል? ወደ ዋናው ሳይት ይወስደናል፣ ወይም ደግሞ ኮይን እና ፖይንት ያለበት ሳይት ወሰደናል። ይሄ ማለት እዚህ ጋር ይሄው በደንብ እንዲታዩ በክብና በቀስት እያደረግኩ አሳያችኋለሁ። ተግባባን አይደለ? ስለዚህ አሁን የፖይንት ቦታችሁን ትነካላችሁ። የፖይንት ቦታችን ለሆን እንነካዋለን ማለት ነው። አሁን እዚህ በነገራችን ላይ ልክ ፖይንታችን እንደከፈትን ምን እናደርጋለን? ዊዝድሮ የሚለውን እንነካዋለን። ይሄን እንነካዋለን ቀጥታ። አያችሁት አይደለ? ዊዝድሮ የሚለውን እንነካዋለን ማለት ነው። እሱ ነካ ነው። ከዛ አስቀጥሎ የሚመጣው ይኸው የሚገርመው ነገር ደግሞ አዋሽ ባንክ ዛሬ ይሄንን በምንሰራበት ሰዓት ዛሬ ሰኞ ማለት ነው አዋሽ ባንክ ተቀላቅሏል። በጣም አማይዚንግ ነው። በነገራችን ላይ እዚህ ጋር አዋሽ ባንክ ተቀላቅሎ እያያችሁት ነው። እግረ መንገድ ያው ኢንፎርም ላድርጋችሁ ብዬ ነው። ቢዝነሱ አማይዚንግ ነውና ስለዚህ ቢዝነሱን በደንብ እንድትሰሩበትን በዚሁ መረጃውን ላደርሳችሁ እወዳለሁ። ስለዚህ እዚህ ጋር ባይንድ የሚል አለ። ሜተድ አያችሁት አይደል? እዚህ ጋር ሜተድ የምትላለች እዚች ሜተድ የምትል ወይም የማውጫ ዘዴዎች አሉ ማለት ነው። ከነዚህ መካከል እዚህ በስተጀርባ ባይንድ የምትላለች እቺ የገቢና ወጭ ምልክት
እሷን እንነካለን። እኔ እዚህ ጋር ባይንድ ስላደረኩት USDT ብሏልና፣ ነገር ግን እሷን አንድ ጊዜ ክሊክ አድርጉባት። ክሊክ ስናደርግ በርካታ ዝርዝሮችን ያወጣል። አያችሁት አይደለ? እዚህ የምታዩት ሁሉ ባይንድ የሚደረግ እንትን ነው ማለት ነው። ስለዚህ ይሄ USDT እኔ ላይ ባይንድ ስላደረኩት እንደምታዩት ላይ ማለት ነው እንደዚህ እዚህ ጋር የምታዩት USDT ባይንድ አድርጌው ነው። ባይንድ ባይደረግ ምንድነው የምናደርገው? እዚህ እንደምናያቸው እንደዚህ እንደሌሎቹ ማለት ነው ባይንድ ማድረግ እንችላለን ማለት ነው። አያችኋቸው? እነዚህን እንነካለን። የእናንተ USDT እንደዚህ ባይንድ አድርጉ ነው የሚላችሁ። እኔ ላይ እዚህ ጋር ባይንድ ስላደረኩት ነጥሎ አውጥቶልኛል በቀስት እንዳመለክትኩት ማለት ነው። ስለዚህ ምንድነው የምናደርገው? እሱም ባይንድ የሚለውን ስንከፍት አሁን ለምሳሌ ከፈት ነው እንደዚህ ሴኩሪቲ ጠይቃቸዋል። አያችሁ አይደለ? ሴኩሪቲ ጠይቃቸዋል። ፓስወርዳችሁን ታስገቡለታላችሁ ማለት ነው። ፓስወርዴን አስገባሁለት። እንደዚህ ይከፍታል። እንደዚህ ሲከፍትልን እዚህ ጋር የእናንተ አዲስ ሲሆን እኔ ይሄን ስለከፈትኩ ነው። እዚህ ጋር ፕሊስ ኢንተር ዘ አግሪመንት የሚል ፕሊስ ኢንተር ኮድ ሊላችሁ ይችላል። እዚህ ጋር እዚች ያከበብኳት እኔ አሁን ስላስገባሁት ይሄ ሊንክ አለ ማለት ነው። ከዛስ በኋላ ምንድነው የምናደርገው? እዚህ ሰብሚት እንለዋለን። ተግባባል? ሰብሚት ትሉታለህ። በጣም ቀላል ነው በነገራችን ላይ። ሰብሚት ስንለው ሰብሚት አልኩት። ከዛ በኋላ ይሄንን ነው የሚያመጣው። አያችሁት? ይሄንን ያመጣላችኋል ማለት ነው። ይሄ ከመጣ በኋላ ይሄ ያከበብኩት ምን ይሆናል? እዚህ ጋር ቼክ ያደርጋል። ቼክ ያደረገ በኋላ ቼክድ ይላል። አያችሁ? ቼክድ ኦልሬዲ ያስገባው እዛ ፔስት ነው የምታደርጉት። ፔስት ያደረጋችሁት ላይ ይቅርታና እዚህ ጋር አንድ ጊዜ ላሳያችሁ። እዚህ ቦታ ላይ ፕሬስ ኢንተር የሚለውን ጫን ብላችሁ ስትይዙት እንደዚህ ጫን ብላችሁ ስትይዙት ምን ያመጣላችኋል? ፔስት ኮፒ የሚላል ፔስት ነው እዛ የምታደርጉት። እሱን እንዳትረሱብኝ። ከዛ በኋላ ሰብሚት ብላችሁታል። ሰብሚት ብለነዋል። እዚህ ጋር ደግሞ ምን አለ ማለት ነው። እዚህ ጋር ቼክ እያደረገ ነው። ቼክ አድርጎ ሲያበቃ እንደዚህ ቼክድ ይለናል። ተረጋግጧል ማለት ነው። እሱን እነካዋል። ቼክድ የምትለው እነካል። አሁን አያችሁት? ሰክሰስፉሊ ባይንድ ይለናል። በአግባቡ ተጠናቋል እያለን ነው ማለት ነው። ስለዚህ አሁን ምንድነው የምናደርገው? USDTችንን እንመርጣለን ማለት ወይ ደግሞ ዊዝድሮ እንለዋለን። ስለዚህ ዊዝድሮ ነው አሁን የምናደርገው። ተግባባን? እዚህ ጋር ዊዝድሮ የሚለውን እንነካዋለን። መጨረሻ ላይ ዊዝድሮ ልበለው ብሬን ያስመርጠኛል ማለት ነው። አሁን አያችሁት? በጣም በቀላሉ ዊዝድሮ ሪከርድ ይልና እዚህ ጋር ዊዝድሮ ሪከርድ ይላል። እዚህ ጋር ደግሞ ፕሊስ ኢንተር ይላል። እባካችሁ አስገቡልኝ እያለ ነው። ምንድነው የምናስገባው? የምናወጣው ደግሞ ስንት ነው? $10 ነው ትንሹ፣ ትልቁ $2000። ስለዚህ እዚህ ቦታ ላይ $10 ትጽፉና ምን ትሉታላችሁ? ሰሚት። አያችሁ አይደለ? ያው እዚህ ጋር $10 ጽፌለታለሁ። እዚህ ጋር ደግሞ ምን አለ? ሰሚት ይኖራል ማለት ነው ታች። ስለዚህ ሰሚት ትሉታላችሁ። አሁን ይኸውላችሁ $10 እርግጠኛ ነው እያለኝ ነው። እዚህ $10 እርግጠኛ ነው እያለኝ ነው። ከዛ እዚህ ጋር ደግሞ ኮንፊርም አለች። እዚች ትንሿ ቀስት ጋር ኮንፊርም አረጋግጦልኝ አለ። እኔ አሁን ካለኝ ላይ $76 አለኝ። 10ን ለእናንተ ለማሳየት ስንት እንደሚያደርገው ላሳያችሁ ብዬ ነው ማለት ነው። ከዛ ክሊክ አደረኩት። ተግባባን? አያችሁት? ቅመም ኤጀንት ብሎ መረጃውን ዘረዘረልኝና ኤክስቼንጅ ኮይንስ ላርግልህ ወይ 100 ሺውን በይውላችሁ እዚች በደንብ እንድታዩት ነው። ይቺ ሚስጥር ማወቅ አለባችሁ። ያው 100 ሺህ ፖይንቱን በ97,536 ኮይን ልቀይርልህ አይደል? 2000 ምናምን ነው የሚወስደው። አያችሁ 8000 የነበረው የስ እኔ አሁን የምፈልገው እዚህ ጋር ኤክስቼንጅ ትሉታላችሁ። ያትስኪ አያችሁ ከስር ኤክስቼንጅ ስለው ያው አሁንም ፓስወርድ ጠይቀ። ለምን እንደጠይቀ ታውቃላችሁ? ሌላ ሰው ገብቶ እንዳያወጣ። ራሳችሁ ከሆናችሁ ታስገቡለታላችሁ። ተግባባን? አሁን ይሄው አሁን ወስዶልኛል ማለት ነው። ቅድም ያሳያችሁ እዚህ ጋር የኔ $75 ነበረ ያለኝ። አሁን ስንት ሆነ? $65። 10ን ወስጄዋለሁ ማለት ነው። ይህችን ምርጥ ዘዴ ተጠቀሙባት። ብዙ ልጆች ስትቸገሩ ስላየሆነ በጣም ቀላል። ምናልባት ጥያቄ ካላችሁ ደግሞ ጠይቁኝ ማለት ነው። በደንብ አስረዳችኋለሁ። መልካም ጊዜ እመኛለሁ። በዚህ ቀጥዬ ደግሞ አጫጭር የ3 ደቂቃ በነገራችን ላይ ለዩቲዩብ ብቻ ሳይሆን ለራሳችሁ ለእናንተ የሚጠቅም ነገር ላይቭ ላይ የምትጠይቁኝ ነገር ስላለ ነው አቀርብላችኋለሁ ማለት ነው። መልካም ጊዜ እየተመኘሁኝ ቸርን ሰንብት።